አገዛዙ ወደ ደጋ ዳሞት ለመግባት ያሰለፈው የጦር አቅም ሲታወቅ፣ ሚኒሊክ እዝ ደግሞ ድንቅ የከተማ ውስጥ ኦፕሬሽን ሰርቷል። በርካታ መሳሪያ ማርኳል። ወሳኝ ምሽጎችንም ሰብሯል። በወለጋ የጦር ሄሊኮፕተር ተሰማርቶ ንጹሃን እየተጨፈጨፉ ነው። በተመሳሳይ አፋብን ሚኒሊክ እዝ ከ422 በላይ የጦር መሳሪያና ከ28 ሺህ በላይ ተተኳሾችንም ማርኳል። ዝርዝር የአውደ ግንባር መረጃ ይዘናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። አገዛዙ ወደ ደጋ ዳሞት ለመግባት ያሰለፈው የጦር አቅም ሲታወቅ፣ ሚኒሊክ እዝ ደግሞ ድንቅ የከተማ ውስጥ ኦፕሬሽን ሰርቷል። አፋብን ቴዎድሮስ እዝ ቀጠና በብራዳማ በኩል ብቻ ወደ ደጋ ዳሞት ለመግባት የተሰለፈ አገዛዙ ኃይል ዝርዝር መረጃ ይፋ ሆኗል። በዚህም ምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር 2 ሬጅመንቶች፣ ምዕራብ እዝ 404ኛ ኮር 22ኛ ክፍለ ጦር ከአዴት 1 ሬጅመንት በአንድ ኮር የሚፈቀደው አንድ ዙ 23 አንዳንዴ 2 ቢሆንም ለዚህ ውጊያ 2 ዙ 23 ከምስራቅ እዝ 304ኛ ኮር በ79ኛ ክፍለ ጦር የመጣ አንድ ሞተራይዝድ ሻለቃ አሰልፏል። 2 ፒኤምቢ ባለ 20 በመቶ 39 ካሊበር ብረት ለበስ አብሮ መሰለፉም ነው የተገለጸው። የፋኖ ኃይሎችም የተለመደ ዝግጅታቸውንም እንዲያደርጉም ጥሪ ቀርቧል። ወደ ደጋ ዳሞት የገባ የብልጽግና ጦር ሁሉ መጨረሻው ሞት መሆኑን በተደጋጋሚ ታይቷል። ይህ በእንዲህ እንዳለ የፋኖ ኃይል በዋግምራ ግንባር ላልኪው ከተማ ላይ ባደረገው መብረቃዊና አስደንጋጭ ኦፕሬሽን የብልጽግናን ጦር እቅድ አክሽፎ ክፉኛ በማሽመድመድ አኩሪ ገድል መፈጸሙ ተሰምቷል። ፋኖ የጠላትን እንቅስቃሴ ቀድሞ በመሰለልና በስትራቴጂ በመብለጥ በወሰደው በዚህ የማጥቃት እርምጃ ያገዛዙ ጦር የሎጂስቲክስ ካምፖች ሙሉ በሙሉ ሲሰበሩ 24 ኩንታል ፊኖ ዱቄትና 11 ኩንታል ሽሮና በርበሬ እንዲሁም በርካታ ወታደራዊ ጫማዎችና አልባሳት 4 ሳጥን ሙሉ ተተኳሽ ጥይት ጋር ፋኖዎች ቁጥጥር ስር ውሏል። በተጨማሪም 3 ካድሬዎችና አንድ አደገኛ ባንዳ በአርበኞቹ እጅ ከፍንጅ ተይዟል። በሌላ በኩል አገዛዙ በምስራቅ ወለጋ መጠነ ሰፊ ወታደራዊ ጥቃት መከፈቱንና በንጹሃን ላይም የጅምላ ፍጅት ስጋት መጋለጡ ተገልጿል። በምስራቅ ወለጋ ዞን ጊዳ አያና ወረዳና በአካባቢው በሚገኙ ታዳጊ ከተማና ቀበሌዎች ላይም የመንግስት የጸጥታ ኃይሎች በምድር እግረኛ ጦር በሜካናይዝድ ክፍለ ጦርና በአየር ኃይል የታገዘ መጠነ ሰፊ ወታደራዊ ጥቃት መክፈታቸውን ከአካባቢው የተገኙ መረጃዎች ያመላክታሉ። በትናንትና ዕለት ብቻ በተፈጸሙ ተከታታይ የአየር ላይ ድብደባዎች በርካታ ንጹሃን ዜጎች ህይወታቸውን አጥተዋል። ጥቃቱ በዋናነት ያረፈው አንድ ወደ ዲቾ ከተማን ጨምሮ በአሊ በዋጃና በጉልማ ቀበሌዎች ላይ ሲሆን በጥቃቱ ሳቢያ በርካታ ቁጥር ያላቸው አርሶ አደሮችና ነጋዴዎችም ሰለባ መሆናቸው የተረጋገጠ ሲሆን በዋሌ ቀበሌ ትናንት በስቲያ በ2 የጦር ሄሊኮፕተሮችና በሰው አልባ አውሮፕላኖች የታገዘ የ42 ጊዜ ድብደባ የተፈጸመ ሲሆን በዛሬው ዕለትም የሄሊኮፕተር ቅኝት በረራዎች ቀጥለው መዋላቸውም ታውቋል። በጥቃቱ ማግስትም ትናንት ሰኔ 17 2018 ዓመተ ምህረት በማዕከላዊ እዝ ጦር የኦሮሚያ ሚኒሻ የአድማ ብተናንና የገዳ ኮማንዶን መንገድ መሪነት በማድረግ በርካታ በቆንጨራና በቢላዋ የታጠቁ ወጣቶችን አስከትሎ ወደ አሊ ቀበሌ መግባቱ የተገለጸ ሲሆን ይህም በአካባቢ በሚኖሩ የአማራ ተወላጆች ላይ ካቀደው የጅምላ ፍጅት ለመፈጸም ነው የሚል ከፍተኛ ስጋት በአካባቢው ላይ ጥሏል። በተመሳሳይ ሁኔታ በአንድ ወዲዲቾ ከተማ ትናንት ረፋድና አመሻሽ ላይ የጦር ሄሊኮፕተር በከፈተችው አቶሚክ ተኩስ ጥቃት በዕለት ተዕለት እንቅስቃሴ ላይ የነበሩ በርካታ ነጋዴዎችና አርሶ አደሮች ተገድለዋል። ዋጃ ቀበሌ ደግሞ በአንድ ዙር የጀት ድብደባ፣ በ3 ዙር የሄሊኮፕተር ጥቃትና በታንኮች የታገዘ ከባድ ድብደባ የተፈጸመ ሲሆን በጉልማ ቀበሌ በኩልም እስከ 5 ጊዜ በላይ ሰው አልባ አውሮፕላን ጥቃት ተፈጽሟል። ከጥቃቱ ሰለባ አካባቢዎች በ30ና 40 ኪሎ ሜትር ርቀት ላይ በሚገኝ የነቀምቴ አየር ማረፊያ ሲቪል በረራዎች ሙሉ በሙሉ የተቋረጡ ሲሆን አየር ማረፊያው ከትናንት በስቲያና ትናንት የሙሉ ሰዓት የወታደር ማመላለሻ የሄሊኮፕተር የድሮንና ጦር ጀቶች ማኮብኮቢያ ሆኖ እያገለገለ ይገኛል። በአሁኑ ወቅት በአካባቢው መጠበኛ የኮሙኒኬሽንና የኔትወርክ አገልግሎቶች ሙሉ በሙሉ መቋረጣቸው ተረጋግጧል። በሌላ በኩል መንግስት በምስራቅና ምዕራብ ወለጋ ዞኖች አዋሳኝ ካርጆ ጉደቶ ከተማ በቅርብ ርቀት ላይ የሚገኘውንና በደርግ ዘመን ተገንብቶ ከአገልግሎት ውጭ የነበረው የደዴሳ አየር ማረፊያ መልሶ ማጽዳትና በማደስ በአዲስ መልክ ስራ ማስጀመሩም ታውቋል። ይህ ስፍራ በቄለም ወለጋ ወይም ደንቢዶሎ በኩል
በረራ ሲለካ ለሱዳን ድንበር ቅርብ በመሆኑ የጀነራል መሐመድ ሐምዳን ዳጋሎ ወይንም ሄሜቲ ድጋፍ ሰጪ ኃይል እንደ ድሮን ጣቢያ ሊጠቀምበት እንደሚችልም የደረሱን መረጃዎች ያመላክታሉ። የደዴሳ ካምፕ አካባቢ ከ1950ዎቹና 60ዎቹ ጀምሮ በርካታ ቁጥር ያላቸው የአማራ ተወላጆች የሰፈሩበት ስፍራ ነው። አካባቢው በ2013ና 2014 ዓመተ ምህረት የጅምላ ጭፍጨፋ ከተፈጸመበት የጊምቢ አካባቢ በ10 ኪሎ ሜትር ርቀት ላይ ብቻ የሚገኝ ሲሆን አሁንም በቶሎ ጊምቢ፣ ሀርጆ ጉደቱ፣ ጨዋቃ፣ ኤፍሬግና ዲጋ አካባቢዎችም ከፍተኛ ቁጥር ያለው የአማራ ማህበረሰብ ይኖራል። ካምፑ ከቤንሻንጉል ጉሙዝ ክልል ሎጊ ጋንፎ ወረዳ የሚዋሰን ሲሆን የአየር ማረፊያው በአዲስ መልኩ መዋቅር በአካባቢ ባለው ሰፊ ህዝብ ላይ የወደፊት የአየር ጥቃቶችን ለመፈጸም እንደ አመቺ ሁኔታ ሊያገለግል ይችላል የሚል ስጋት ማሳደሩን ከአካባቢው የወጡ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ አፋብን ሚኒሊክ እዝ ከ420 በላይ የአገዛዙን ጦር ሲደመሰስ ከ320 በላይ ደግሞ ጦር መሳሪያና 28000 በላይ ተተኳሾችን ማረከ። አማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ ስር በሚንቀሳቀሱ 6 ኮሮችና ልዩ ዘመቻ ውስጥ ባለፈው አንድ ወር ብቻ ከአገዛዙ የብልጽግና ሰራዊት የኮበለሉ 304 የመከላከያ አባላትን ጨምሮ በጠቅላላ 423 የሰው ኃይልና በርካታ የጦር መሳሪያ ወደ እዙ ገቢ መሆናቸው ታውቋል። ከሰኔ 1 2018 ዓመተ ምህረት ጀምሮ በተጠናከረው የኦፕሬሽንና የደህንነት ሪፖርት መሰረትም ከየኮሮቹ የተገኘው ዝርዝር መረጃ እንደሚያሳየው ወደ ማዕከሉ ገቢ ከሆኑት የጦር መሳሪያዎች መካከል 299 የተለያዩ የክላሽንኮቭ አይነቶች፣ 10 ዶጂ ክላስ፣ 3 ስናይቶ፣ 1 ብሬን፣ 1 ኤም14 እና 1 የቃታ መሳሪያ በድምሩ 322 የቡድንና ነፍስ ወከፍ መሳሪያዎች ይገኙበታል። ከተገኘው መሳሪያ በተጨማሪም 27577 የክላሽ ጥይት፣ 360 የብሬን ጥይትና 118 የስናይፐር ጥይትን ጨምሮ በአጠቃላይ 28055 ተተኳሽ፣ 327 የእጅ ቦምቦች፣ 6 የጭስ ቦምቦች እንዲሁም 204 የወገብና የደረት ትጥቆች፣ 3 የመገናኛ ራዲዮኖችና 4 የስናይፐር ካዝናዎች በእዙ ስር ወደሚገኙት ክፍሎች ገቢ መደረጋቸው ታውቋል። ይህን ከፍተኛ የሰው ኃይልና የትጥቅ ስምሪት በተመለከተም ከየክፍሎቹ የተገኘው ሪፖርት እንደሚጠቁመው ወደ 102ኛ ኮር ስር ለሚገኙ 12ኛ 49ኛና 65ኛ ክፍለ ጦሮች 62 አባላትና 62 መሳሪያዎች እንዲሁም 6960 የክላሽ ጥይትና 116 ቦምቦች ገቢ ሆነዋል። ለ303ኛ አሳመነው ኮር ዋና መምሪያና ክፍለ ጦሮቹ 14ኛ፣ 19ኛ፣ 21ኛ፣ 30ኛ እና 81ኛ በበኩላቸው 24 የክፍለ ጦርና ሻለቃ አመራሮችን ጨምሮ 56 አባላትን፣ 57 መሳሪያዎችንና 4190 የክላሽ ጥይቶችን ተቀብለዋል። በተመሳሳይ መልኩ 105ኛ ኮር 123 አባላት፣ 79 መሳሪያዎችና 5302 የክላሽ ጥይቶች ገቢ ማድረግ ሲረጋገጥ 101ኛ ኮር 40 አባላትና 21 መሳሪያዎችን፣ 104ኛ ኮር 33 አባላትና 33 መሳሪያዎችን ከ2900 ጥይቶች ጋር እንዲሁም 106ኛ ኮር በስሩ ባሉ 31ኛ 22ኛና 34ኛ ክፍለ ጦሮች በኩል በ5 አባላት 90 መሳሪያዎችና 8225 የክላሽ ጥይቶችን በቁጥጥር ስር አውለዋል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምንገናኝ ይሆናል። እስከዚያው መልካም ቆይታ።